ከትምህርት ቤት የሚለከፈው ዘመናዊ የአበላል ስልትን የተለማመደ የትምህርት ቤት መናፍስት ይሆናል። እሱም ክርስቶስ አምላክን ውጣልን የሚል፣ እምነትን ውጣልን የሚል፣ አምልኮትን ውጣልኝ የሚል፣ ከዛ የሚገባው ጠላት ከፍተኛ ይሆናል። ያው እንግዲህ እንደዚህ የምናየው ግራ የተጋባ ሕይወት ይገጥመናል ማለት ነው። ስለዚህ አምላካችን ይሄን ያህል ነው ፍቅሩ። ወደ ታሰሩት ነው የሚመጣው። ብረትና ሰንሰለት ወደ ከበደው ሰው ነው የሚመጣው። ሲመጣ እሱን አገኘው። ይህንን ምስኪን ሰው እንደ ሰው መኖር የናፈቀውን አዳነው። ዛሬም እኛ የዛው አይነት እስራት ያለብን ወገኖች ነንና እግዚአብሔር ምሕረቱን አብዝቶ በቸርነቱ ብርሃን ጎብኝቶ ለመንግስቱ ወራሾች እንድንሆን ያብቃን። አሜን። ምክንያቱም ይህንን ጠላታችንን ተደብቀን አይደለም የምናገለግለው። እናንተም ምናልባት ተደብቃችሁ አይታችሁ ይሆናል። ተደብቆ ማየት ብቻ በቂ አይደለም። የምንደበቅበት የምንሽለኮለክበት መተት አይደለም። ይሄ መተትን መፍታት፣ በሕይወት ላይ ጥቃት አድረሹን ማስተማር፣ ሰዎች እንዲገነዘቡ ማድረግ፣ ረጅም ዘመን እስራት በሕይወት ላይ እንዳለ ማወቅ፣ ለእውቀታችንም ለዕድላችንም ለዚህ ላለው ዘመናችንም ውርደት የሆኑ ኃይሎች አናኗራችን ውስጥ ስር ሰደው መቀመጣቸውን ማስተዋል የግድ አስፈላጊ ነው። ይህ ሊሆን የሚችለው ደግሞ በሌላው ስትማሩ ቆይታችሁ በእናንተ ሲደርስ መሽሎክሎኩ ከበዛ ምንም ትርጉም የለውም። እንደዛማ ከሆነ እኔ ምን አደከመኝ? ምን ያደክመኛል? ከክፉ መንፈስ ጋር ምን ያታገለኛል? መሰደድስ ምን ያስፈልጋል? ስለዚህ የበለጠ ለቀጣዩ ትውልዳችን ቡዳነትን፣ ዛርነትን፣ አይነጥላነትን፣ አጋንንትነትን እያስተላለፍን እንዳንሄድ በጥልቀት ልናውቅና ልንገነዘብ ይገባል። ሃይማኖት አለኝ ምንድለው እኮ በሃይማኖቱ ውስጥ ያለውን በረከት ስንካፈልና በጸጋው ስጦታ ውስጥ ስናልፍ ነው። አለበለዛ ሃይማኖት ብቻውን እንዲሁ አለም ብንል መቀበሪያ ነው እንጂ መኖሪያ አይሆነንም። ለመቀበሪያ እንገለገልበታለን፣ ለሬሳ መጣያ እንገለገልበታለን። ይሄ ምንም ትርጉም የለውም። ከዚህ ባለፈ እምነት ከነፍሳችን ጋር ያለውን ጠላት መዋጋት የሚችል ክርስቲያናዊ ሕይወት ነው የሚያስፈልገን። ከዛ ውጪ ሰው ወደ ዲያብሎስነት እየተቀየረ የመጣበት ወቅትና ሰዓት ላይ ስላለን ብርቱ የሆነ መንፈሳዊ ፍልሚያ ከፊታችን ይጠብቀናል።